አትቺም እንደመባል የሚያነቃቃ ነገር የለም አትቺም እኮ ብዙ ሰዎችን ሰብሯል የሚያ አይደለ አትቺም ቅድም እንዳልነው አትችሉም ተብለው የተሰበሩ ሰዎች አሉና ለአንዳንድ ሰዎች ደግሞ አትችሉም መባል ሞቲቬሽን ነው በቃ ትልቅ መነሳሳት ይፈጥርላቸዋል እና አትቺም እንደመባል እኔ የሚያነቃቃኝ ነገር የለም ማለች ዋው ነው በቃ አንዳንድ ሰው በፖዚቲቭ ግፋ ሂድ አንደኛ ሻምፒዮን ተብሎ ማይበረታ ሰው አለ አንዳንዱ ሰው እየሰበርሹ እየተጠገነ ይሄዳል ከንሽም በዛ ውስጥ ነው ራሱን ያገኘ የሚሄደው እየተነከረ ይሄዳል ፊዚካሊ ሜንታሊ አይገርምሽም ይሄንን መስማት አለበት ሁሉም ሰው ብያስባለው አትችሉም እንደመባል በቃ ኔጌቲቭ ነገር ላይ ያነቃቃን ይገባ እውነት ነው ድርሽዬን እንደው በጣም ያበሳጫት ያስለቀሳት ኮሜንትም ሊሆን ይችላል አስተያየትም ሊሆን ይችላል እንደው አዝነሽ ወይኔ ያልሽበት ቀን አለ የምታስታውሽው ወይ ኤሚ በየቀኑ እኮ ነው እሱ ያለው ከበናት እየተውሹ እንጂ እንደ ትልቅ ነገር የምታዩ አሁን እንኳን አትመሲ ምንም ነገር ምንሰማሽ ማይመስ ሳቀሽ ራሱ የሚያባረው ይመስለኛል ያንን መንፈስ እውነት ነው መረዳት ስትጀምሪ አሁን እንዳልነው የሆነ ሰው ኮሜንት ሲያደርግ እሱ ነው ለመረዳት ጥረት የምታደርጊው የገባሽለት ነው ግን ያም ይሆነው አይደለ አንቺን ማናደድ ይቀርና ፕሮብሌሙን እንዴት እንደምትፈቺው ሶየው በምን አይነት ሁኔታ ውስጥ እንዳለ ምናምን ማየት ትጀምሪያለሽና እኔ እውነት ለመናገር ይሄን ያህል እንደዚህ ሰብሮኝ ነበር እንደዚህ ምናምን ምለው ነገር የለም በየቀኑ እንዳልኩሽ በሰው ልጅ ላይ ፈተና አለ ፈተናው በቤተሰብ ፈተናው በልጆችሽ ፈተናው በስራሽ በሬዲዮ በመናም በብዙ ነገር ይመጣብሻል እና ያንን ሁሉ ነገር ከእግዚአብሔር ጋር ነው እየፈታሽ የምትሄጂው አንዳንዴ ዝም ብለሽ ስትስቂ ነፃ ሆነሽ ስታየው ሆነች በቃ